ዛሬ የምናወራው ስለ ሂሳብ ወይም ስለ እንግሊዘኛ አይደለም። ዛሬ የምናወራው ስለ አንተ ወይም ስለ አንቺ ነው። ከጭንቀት ብዛት የተነሳ ቃላቶች አይታዩህም፣ ስሜትህን ግን አትቆጣጠረውም። ፊትህ ላይ ደስታ ሳይሆን ጭንቀት ይነበባል። አሁን በዚህን ሰዓት በክፍል ውስጥ ተቀምጠህ የመጽሐፍ ገጾችን ማገላበጥ ሰልችቶሃል። ታዲያ ጭንቅላት ውስጥ ግን አንድ ትልቅ ጩኸት አለ። ጊዜው አለቀብኝ፣ ቀኑ ቀረበ፣ የቤተሰቦችን ድካም አሳፍራቸው ይሆን? ዩኒቨርሲቲ ባልገባስ? የልጅነት ጓደኛዬ፣ የነገ ተስፋዬ ጥላኝ ብትሄድስ? እያልክ ይህ ጭንቀት እንደ ጭጋግ አእምሮህን ተቆጣጥሮታል። ዛሬ ግን ይህን ጭጋግ የምንገፍበት ሳይንሳዊና ሎጂካል በሆነ መንገድ እናያለን። ተከተሉኝ። ይህ የልቀት መንገድ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑን። መጀመሪያ ወደ ቁም ነገራችን ከመግባታችን በፊት ጭንቀት ለምን ይመጣል? ጭንቀት የምን ውጤት ነው የሚለውን እስቲ እንመልከተው። ጭንቀት ስትረስ ኢዝ ኢኳል ቱ አንሰርተኒቲ ታይምስ ኢምፖርታንሲ ነው። ምንድን ነው? ይህን በሎጂክ ወይም እንደ ሂሳብ ቋንቋ እናውራው። ተመልከቱ። ጭንቀት የሚፈጠረው እዚህ ጋር ነው። ፈተና በህይወትህ በጣም አስፈላጊ እንደሆነ ታስባለህ። ይህ ማለት ኢምፖርታንሲህን ከፍ ማድረግ ማለት ነው። ዝግጅትህ ግን ገና እንደሆነ ይሰማሃል። ፕሪፓሬሽንህ ዝቅ ብሏል ማለት ነው። በሂሳብ ስሌት ታች ያለው ቁጥ ሲያንስ ውጤቱ ኢንፋናይት ወይም መጨረሻ የሌለው ጭንቀት ይሆናል ማለት ነው። አንድ ነገር አስታውሱ። አእምሯችን አሚግዳላ የሚባል ክፍል አለው። እሱ የሚነግርህ ፈተና ሳይሆን አንበሳ ሊበላህ እንደመጣ አድርጎ ነው። መውጫህን ነው የሚያጠበው። ተስፋ እንደሌለ ይነግርሃል። የመጣብህን ነገር መቋቋም እንደማትችል ያመነጭልሃል። ታዲያ እኛ ይህንን ሀሳብ አሚን ብለን ከተቀበልነው ሀሳባችንን ሁሉ ወደ ጭንቀትና ወደ እብደት ነው የሚያመራን። ስለዚህ ይህንን ሀሳብ እኛ ግን ዛሬ አእምሯችንን የምናታልልበትን ዘዴዎች እነግራችኋለሁ። ተከታተሉኝ። ዘዴ 1፣ የከፍታውን ሁኔታ መጋፈጥ ወይም ዘ ሆረስት ኬዝ ኦፍ ሴናሪዮ ይሉታል ፈረንጆች። ጭንቀት የሚወለደው ከማይታወቅ ፍርሃት ነው። አሁን አንድ ነገር ላስቸግርህ። ወረቀትና ብዕር አውጣ። በትልቁ ውጤት ባላመጣ ምን ይፈጠራል የሚለውን ቃላት ጻፍ። ይህንን ሁሌ በምትገባበትና በምትወጣበት በር ፊት ለፊት ላይ ለጥ። አእምሮ የሚጠይቅህን ጥያቄዎች ከውስጥ ለራስህ ምላሽ ስጠው። ምሳሌ ዩኒቨርሲቲ አልገባም ወይም አትገባም ይልሃል። ምላሽህ አዎ አልገባም። ሰው ይተርበኛል ወይም ይስቅብኛል ሊሆን ይችላል የሚል ምላሽ ስጠው። ግን ትሞታለህ። መቼ እንደሆነ አላውቀውም። ሕይወትህ እዚህ ጋር ትቆማለች፣ በፈጣሪ ትቀጥላለች። አንተ አትረባም ሲሉ አንድ ቀን ሰው ሆኖ ይሆናል። ምንም ተስፋ የለህም፣ ዙሪያ ጨልሞብሃል ሲልህ ሊነጋ ስል ይጨልማል በለው። የከፋውን ነገር እንዲህ ፊት ለፊት ተጋፈጠው። አእምሮ ፍርሃቱን ይለማመደዋል። ፍርሃቱን ሲለማመደው ደግሞ ጉልበቱ ይሞታል። አሁን አንተ ደግሞ መንፈሰ ጠንካራ ሰው ትሆናለህ። ዘዴ 2፣ የ5-5-5 ትንፋሽ ስልት። ጭንቀት በሰውነት ውስጥ ኮርቲሶል የተባለ መርዝ ያመነጫል። ይህንን መርዝ በ5 ደቂቃ ማጥፋት ይቻላል። ለ5 ሰኮንድ አየር ወደ ውስጥ ሳብ። ለ5 ሰኮንድ አየሩን ያዘው። ለ5 ሰኮንድ በቀጥታ ወደ ውጪ ልቀቀው። ድርጊቱን የምታከናውነው 3ቱንም አንድ ጊዜ ነው። ይህንን ድርጊትህን ለተከታታይ ለ5 ጊዜ ደጋግመህ ሞክረው። አእምሮ ይህን ጊዜ አንበሳው የለም ሰላም ነው የሚል መልእክት ያደርሰዋል። አሁን ትኩረትህን ከልብ ምት ወደ ደብተር ተመለስ። ሕይወት
በዚህ መንገድ ባይሆንላት ፈጣሪ ያዘጋጀላት ሌላ ልዩ መንገድ አላት። በሮቹን ሁሉ ማንኳኳት ያንተ ድርሻ ነው። ከ1000 በሮች በኋላ እንደ ቶማስ ኤዲሰን 1001ኛው በር ሊከፈትልህ ይችላል። ጭንቀት የሰነፎች የመተብተቢያ ገመድ ሲሆን የብልሆች ግን የመውጫ በር ነው። ዘዴ 3 የትንንሽ ድሎች ስሌት። የተማሪዎች ትልቁ ስህተት ሁሉንም ወይም 7ቱንም ትምህርት በአንድ ላይ ለማሰብ መሞከር ቅዠት ወይም እብደት ይሆናል። ተራራን በአንድ እርምጃ ለመጨረስ የመሞከር ያህል ከባድ ነው። ለጥናትህ ፕሮግራም በዕለት ከፋፍል፣ ዕለቱን ደግሞ በሰዓት ክፈለው። ትምህርቶችህን በዚህ ውስጥ አካታቸው ወይም ደልድላቸው። አንድ ነገር ላይ ወይም አንድ ትምህርት ላይ ሙጭጭ አትበል። ሁሉም ነገር በጊዜና በሰዓት የተሰላ ስለሆነ። ሂሳብ እያጠና እንግሊዘኛ በሐሳብ ቢመጣ ሐሳቡን ለማውጠንጠን ጊዜ አትስጠው። ወይም ጓደኛ ጥያቄ ይዞ አስረዳኝ ቢልህ አለያም ጓደኛ መረጃ አግኝቻለሁና እስቲ እናውራ ቢልህ እንዳትሰማው። ከዕቅድህ ላወጣው ስርዓት ተገዢ መሆን አለብህና። ስራህን እስከምትጨርስ ድረስ የሚታገስህ ከሆነ ኦኬ በለው። በጥናት ሰዓት ስልክህን አጥፋ ወይም ስዊች ዳውን አድርገው። ሌሎች መጻሕፍትን ወይም ደብተሮችን ካጠገብ አንሳ። ቴሌቪዥን፣ ራዲዮ፣ ሙዚቃ፣ ኢንተርኔት አገልግሎቶችን ሁሉ ካጠገብ አጠፋፋቸው። የምታጠናው በሰዓትና በደቂቃ የተከፈለ ስለሆነ ከነዚህ ውስጥ ለሰከንድ ከዕቅድ እንዳትወጣ። የምታጠናው ትምህርት ባዮሎጂ ከሆነ ከሀ እስከ ፐ ለማጥናት እንዳትሞክር። በተከፋፈለው ጊዜ ውስጥ አንዷን ኮንቴንት ብቻ ወይ በሰዓት ወይ በደቂቃ ከፍለ ለማጥናት ብቻ ሞክር። የብዙ ጎበዝ ተማሪዎች የአጠናን ዘዴ ወይም የውጤት ማስጠበቂያ መንገዳቸው ትልቁ ደብተር ወይም መጽሐፍ ላይ ለረጅም ጊዜ መቆየት ሳይሆን የማውጠንጠን የማሰብ ጊዜትን ረጅም ጊዜ በተወሳስ ስለሚጠቀሙ ነው። አሁን ፊት ላይ ያለውን አንድ ቀላል ጥያቄ ብቻ ለመስራት ሞክር። ያንን ጥያቄ በደቂቃ ውስጥ ስትጨርስ አእምሮ ዶፓሚን የተባለውን የደስታ ሆርሞን ያመነጫል። መስራት እችላለሁ የሚል ስሜትም ይሰጥሃል። ትናንሽ ድሎች ተደማምረው ትልቅ ውጤት ይሰራሉና። በመጨረሻም ያንተን ዋጋ ይህንን ንገረው። አንተ ከ12ኛ ክፍል ፈተና በላይ ነህ። ውጤትህ ያንተን ማንነት አይገልጸውም። አንተ የታታሪነትህና የጥንካሬ ውጤት ነህ። ፈተናው ድልድይ እንጂ መጨረሻ አይደለም። ዛሬ ማታ ስትተኛ ዛሬ ጥቂት ሰርቻለሁ፣ ነገ ደግሞ ከአሁኑ የተሻለ እሰራለሁ። ይህ የልቀት መንገዳችን ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ።